Muslim Network. አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን እንዲሁም ደግሞ የባንኮችን የምንዛሬ ዋጋ መረጃ በተመለከተ ጨመረ ወይንስ ቀነሰ አብረን እናያለን። በንግድ ባንክ ስንት ይዘረዘራል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር አድርጉ። መረጃ አናዛዛም። በቅድሚያም ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18980 ብር እንደሚዘረዘርና 1 የአሜሪካን ዶላር 189 ብር ከ80 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ethiopianblackmarket.com በድረገጹ አስነብበዋል። በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት ቅናሽ አሳይቷል። በንግድ ባንክ 1 የአሜሪካን ዶላር 151 ከ60 እንዲሁም በሂጅራ ባንክ 152 ከ93 በአቢሲኒያ ባንክ 152 ከ58 በአባይ ባንክ 152 ከ60 በመዘርዘር ላይ ይገኛል። በሀገራችን ካሉት ባንኮች መካከል ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል የምናየው ዩሮን በተመለከተ ነው። 100 ዩሮ የመረጃ ምንጫችን ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 22705 ብር እንደሚዘረዘርና 1 ዩሮ 227 ብር ከ05 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ዩሮም በተጨማሪ ቅናሽ አሳይቷል። በንግድ ባንክ 1 ዩሮ 176 ከ50 በሂጅራ ባንክ 180 ከ04 በአቢሲኒያ ባንክ 180 ከ81 በአባይ ባንክ 181 ከ36 በመዘርዘር ላይ ይገኛል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች። ኩዌት 100 የኩዌት ዲናር 62057 ብር እንደሚዘረዘርና 1 የኩዌት ዲናር 620 ብር ከ57 ሳንቲም በመዘርዘር ላይ ይገኛል። የኩዌት ዲናርን በተመለከተ ከትላንትናው ጋር ሲነጻጸር ከአንድ የኩዌት ዲናር 2 ብር አካባቢ ቅናሽ አሳይቷል። በመቀጠል የምናየው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 24732 ብር እንደሚዘረዘርና 1 የስዊዝ ፍራንክ 247 ብር ከ32 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 1 የኩዌት ዲናር 484 ብር ከ60 እንዲሁም የስዊዝ ፍራንክ በንግድ ባንክ 184 ከ98 የስዊዝ ፍራንክን በተመለከተ በአቢሲኒያ ባንክ 198 ከ43 በአባይ ባንክ 1 የስዊዝ ፍራንክ 196 ከ12 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ስዊዝ ፍራንክን በተመለከተ አቢሲኒያ ባንክ ሆኖ ተመዝግበዋል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። 100 የኢማራቶች ዲርሃም ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 5168 ብር እንደሚዘረዘርና 1 የኢማራቶች ዲርሃም 51 ብር ከ68 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ፓውንድ ስተርሊንግን እናያለን። 100 የፓውንድ ስተርሊንግ 26226 ብር እንደሚዘረዘርና 1 ፓውንድ ስተርሊንግ 262 ብር ከ26 ሳንቲም የተዘረዘረ እንደሚገኝ ethiopianblackmarket.com በድረገጹ አስነብበዋል። የፓውንድ ስተርሊንግን በተመለከተ በንግድ ባንክ 198 ከ38 የኢማራቶችን ዲርሃም በተመለከተ በንግድ ባንክ 41 ብር ከ28 በመዘርዘር ላይ ይገኛል። ፓውንድ ስተርሊንግ በሂጅራ ባንክ 206 ከ10 የኢማራቶች ዲርሃም በሂጅራ ባንክ 44 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ የኢማራቶችን ዲርሃም በተመለከተ ሂጅራ ባንክ ነው። እንዲሁም በአባይ ባንክ 1 የፓውንድ ስተርሊንግ 209 ከ02 በመዘርዘር ላይ ይገኛል። ፓውንድ ስተርሊንግን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ሆኖ ተመዝግቧል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል ethiopianblackmarket.com በድረገጹ እንዳስነበበው ከሆነ 49351 ብር እንደሚዘረዘርና 1 የኦማን ሪያል 493 ብር ከ51 ሳንቲም በመዘርዘር ላይ ይገኛል። የቻይና ዩዋን እናስከትላለን። 100 የቻይና ዩዋን 2732 ብር እንደሚዘረዘርና 1 ዩዋን 27 ብር ከ32 ሳንቲም እየተዘረዘረ ይገኛል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 14026 ብር እንደሚዘረዘርና 1 ካናዳን ዶላር 140 ብር ከ26 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኢኳታር ሪያልን እናያለን። 100 የኢኳታር ሪያል
4905 ብር እንደሚዘረዘርና አንድ የኳታር ሪያል 49 ብር ከ05 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 26772 ብር እንደሚዘረዘርና አንድ ጆርዳን ዲናር 267 ብር ከ72 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው የአውስትራሊያን ዶላር በተመለከተ ነው። 100 የአውስትራሊያን ዶላር 13015 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 134 ብር ከ15 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል 5061 ብር እንደሚዘረዘርና አንድ የሳዑዲ ሪያል 50 ብር ከ61 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኢንዲያን ሩፒን እናያለን። 100 ኢንዲያን ሩፒን 206 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ06 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ቱርኪ ሊሬ እናስከትላለን። 100 የቱርኪ ሊሬ 437 ብር እንደሚዘረዘርና አንድ ሊሬ 4 ብር ከ37 ሳንቲም እየተዘረዘረ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 968 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ68 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የባህሪን ዲናርን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 ባህሪን ዲናር 50349 ብር እንደሚዘረዘርና አንድ ባህሪን ዲናር 503 ብር ከ49 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የምንዛሬ ዋጋ ከትላንትናው ጋር ሲነጻጸር ቅናሽ አሳይቷል።